ሲያሳያቸው አላህ ሂዳያ እንዲሰጥና ለስልምና ባለውለታ እንዲሆን ይመኙ ነበር ረሱል አለይሂ ሰላቱ ወሰለም። ዑመር እየቀጠቀጧት እሷ ተው ተመለስ ትላቸዋለች። ደክሟቸው ሲሄዱ አራአይት ያ ዑመር كيف አጠበከ ረቢ ያየው ጌታ እንዴት እንዳደረገ ወላሂ ዑመር ዘውስቱኝ ለመታጠብ ከወሰነ አላህ ሂዳያ ይሰጣል እያልኩ እመኝ ነበር። ያ ረሱላህ አለስና على الحق እኛ ሐቅን አይደለም ያዝነው አላቸው። አዎ አለይሱሁም على الباطل እነሱ ስህተት ላይ አይደሉም አለ። አዎ ያ አባ ጃህል هل سميت አቡ ጃህል ሰማህ ምኑን እስልምና መቀበል ይሉታል። ጀሚል ኢብኑ ሙሐመር የሚባል አንድ መካ ላይ በወረኝነቱ በነገረኛነቱ የሚታወቅ ሰው አለ። ጠሩት ዑመር ሚስጥር ነገረህ ብለው ጀሚል ሰልም ያለው ለማንም እንዳትነግር አሉት። ዑመር ተናግረው ጨረሱን። እሱ መሮጥ ጀመረ። የዑመር መስለም ለዲኑ ተስፋ ነበር። ለመወሰን ካልተዘጋጀን ከባድ። ነብዩ ሰለላሁ ዐለይሂ ወሰለም የሆኑ ጎሳዎች እስልምና ሊቀበሉ መጡና እስልምና ሊቀበሉ ሲመጡ ሸሃዳ እየሰጧቸው ሸሃዳው ሙባይዓ ነው። ያኒ ነብዩ ቃሉን እያወጡት ሰዎቹ ይመሰክራሉ። አንድ ወጣት ልጅ ላይ ሲደርሱ እጃቸውን ያዙት። ረሱል ሰለላሁ ዐለይሂ ወሰለም እጃቸውን ሰበሰቡ። አማ አንተ ላ ኡባይዑከ አንተን እንኳን ቃል አልጋባህም አሉት። ለምን ያ ረሱላህ አላቸው። አብሮ ሊመጣ ሰዎች ጋር ሊሰልም መጣ ሰው ነው እኮ ከሌላ አካል። አንተ አይደለህ ትናንት መንገድ ላይ ሴት ስትሄድ የሴቷን ቀሚስ ስጎቱት የነበረው አሉት። እንዳንተ አይነት ሰው እስልምና ላይ መሸከም ነው የሚሆነው። አንተ አታስፈልግም ሸሃዳም አልሰጠህም አሉት። ስራው ቀላል ሊመስል ይችላል። ነብዩ ግን ጉዳዩን ክብደት ሊያሳዩት ፈለጉ። والله يا رسول الله لا اعود مره ثانيه انت يا الله ملكتኛ ደግም የዚህ ተግባር ላይ አልገኝም አላቸው። الان ابايك لا ለመመለስ ከወሰንክ አሁን ቃል ልገባህ እጅን ዘርጋልኝ አሉት ረሱል ሰለላሁ ዐለይሂ ወሰለም። የሚፈለገው ነገር ምንድነው? ለውጡ ነው የሚፈለገው። ነብዩ ሰለላሁ ዐለይሂ ወሰለም መካን ከፈቱ። መካን ሲከፍቱ የመጀመሪያ ስራቸው ምን አደረጉ? አፍታና ያደረጉት አይደለም። እነዚያ የድሮ ጠላቶቻቸው ያሁን ወዳጅ ሆኖ ያደረጓቸው ሰዎች ሀገር ያሳደዷቸው፣ ሀገር ያስወጧቸው፣ ንብረታቸውን የዘረፏቸው፣ ደማቸውን ያፈሰሷቸው ሙሽሪኮች ሰብስበው ነብዩ ሰለላሁ ዐለይሂ ወሰለም ايها الناس ما تظنون اني فاعل بكم እናንተ ሰዎች መሐመድ በእኛ ላይ ምን ያደርግብናል ብላችሁ ታስባላችሁ አሏቸው። አኹን ከሪም ወብን አኹን ከሪም እኛም ምናቅህ በመልካምነትህ በይቅር ባይነትህ ጥሩ ወንድማችን የመልካም ወንድማችን ልጅ ነህ። ክፋትንና በቀልን ባንተ አናቅም አሏቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሏቸው فذهبوا انتم الطلقاء ሂዱ ከዛሬዋ ሰዓት ጀምራችሁ ነፃ ናችሁ አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም። ያን ሁሉ የቆሸሸ ግንኙነት በአንዲት ቃል ይቅርታ አበሱት ረሱል አሚን ሰለላሁ ዐለይሂ ወሰለም። በአውፍ ታከሙት። ይሄን አድርገው ነብዩ ምን ያደርጋሉ? ጧፍ መጠወፍ ጀመሩ። ካዕባ ላይ ጧፍ እያደረጉ ባለበት ሰዓት ላይ ያ ከዛ ሁሉ ጥፋት በኋላ ይቅርታ ተደርጎለት ልቡ ያልሻረ ሰው ደግሞ አላሉ። ፈዳላ የሚባል ሰው ነብዩ ጧፍ እያደረጉ በእጁ ስለት ይዞ ከንጀር የሚባለውን ስለት ይዞ በልብሱ ደብቆ ሊገላቸው ከኋላ ይከተላል። ያ ይቅርታ አልበቃ ብሎት ከኋላቸው ጧፍ እያደረገ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘወር ብለው ተመለከቱት። ደነገጠ። አወቁበት። እንዳወቁ ገባው። ነገሩ አለቀለት። ነብዩ እጃቸውን አነሱ ይላል ፈዳላ። እጃቸውን አነሱና እጃቸውን ሊሰነዝሩ ሲል በቃ አለቀልኝ እርምጃ ተወሰደብኝ ብሎ ሲያስብ ነብዩ እጃቸውን ደረቱ ላይ ስለተያዘበት ቦታ ላይ ያሳረፉና ደረቱን ማሸት ጀመሩ። يا فضالة ما تحدث به نفسك نفسه من يالك شنو فضالة اطوف يا رسول الله اطوف يا ركن عليك هاي نفسه من دنهم مثله طب يا فضالة واستغفر الى الله توبة ادرق الله مهرتنا يقرتا طيق الله استغفار ادرق قالوا رسول الله درتني ياش والله يا فضالة يا نبي جدرت لي كما رفوا بفيت دنيا لاي عند نبي محمد اللي بوستر تطلع سؤال نبر الى صلوات الله عليه وسلم የነብዩ ልጅ ደረቴ ላይ አርፎ ደረቴን ከዳሰሰው በኋላ ዱንያ ላይ እኔ ልብ ውስጥ እንደ ነብዩ መሐመድ የተወደደ ሰው የለም ይለኝ። ቅጽበታዊ ለውጥ ተለወጠ። ራሱን ለመለወጥም ወሰነ። ነብዩ ጋር አህል ተጋብቶ ይቅርታን ጠይቆ ተውበት አድርጎ ሲወጣ መንገር ላይ በጃሂልያ የሚያቃት ሴት ጠራቸው። ፈዳላ ተዓል ግጥም እየገጠመች እንጫወትና አውራለች። ነብዩ ጋር መካ ላይ የደረሰውን አልሰማሽም እንዴ አላት። የተፈጠረውን አላወቅሽም? እኔ ተውበት አድርጋለሁ አላህ ጋር እንቀፈጽም ያለው ከዚህ በኋላ አንቺ ጋር ቆሜ ማውራትም አልችልም ማለት። ለውጥ ማለት ሐቂቃ
ትክክለኛ ነው እየኖርንበት ካለው አስተሳሰብ ያንዋኗር ዘይቤ ሲስተም እኛ ከፈጠርናቸውና እንዲሆን እየፈለግናቸው እየኖርንበት ያለበት ተጨባጭ አለ ዛሬ የምንኖርበት እያሳለፍነው ሐያት ያለበት ሐያት ውስጥ እየኖርንበት ያለው ወለት አላህ የሚወደው ነው ና ضروري ነው ምናልባት እየኖርንበት ካለው አውሮፓ ማህበረሰብ አስተሳሰብ አንፃር እኔ እንደዚህ ካልኖርኩ ኋላ ቀራለሁ እኔ እንደዚህ ካልሆንኩ መንገድ ስታለሁ ብለን አስበን ከሆነ እስልምና አንድ ኋላ ቀር ዲን አይደለም ሁለተኛ እስልምና ከሌሎች ምንም የሚዋሰው ነገር የለም ትናንት ማታም እንዳልኳችሁ ኢስቲዓራ የሚያደርገው የሚዋሰው ነገር የለም ሁሉንም ነገር በበቂ መልኩ ይዞታል እስልምና አሟልቶ የያዘ ዲን ያለንና ያን ዲን በትክክል እስላም እንደፈለገው አላህ ነብዩ ሰለላሁ ዐለይሂ ወሰለም እንዳሰመሩልን ያን ተከትለን መስራት የኛ ግዴታ ነው ወንድሞቼ እህቶቼ ስለዚህ ራሳችንን ከዛ ማንነት አንፃር ፈትሸውና በትክክል ተለውጠናል ሁለት ትናንት የነበርኩበት አህዋል ዛሬም ተመሳሳይ ከሆነ ይባስ አስዋ ከሆነ ከትናንት የከፋ ከትናንት የባሰ ትናንት ካሳለፍኩት ተጨባጭ በመጥፎ ሁኔታ ውስጥ ካለው ችግር ላይ ነው ሙእሚን ባንድ አይነት አህዋል ውስጥ አይኖርም ባንድ አይነት ስሜት ውስጥም አያሳልፍም ትናንትና ዛሬው አይመሳሰሉበትም ዑመር ኢብኑ ኸጣብን ታውቃላችሁ ዑመር قبل الاسلام وبعده ዑመር ከእስልምና በፊትና ዑመር ከእስልምና በኋላ የነበሩበትን ተጨባጭ አስታውሱ ዑመር በጃሂልያ ዑመር ነብዩን ሊገሉ ነው ያለ የመጡት ረዲየላሁ ዐንሁ ነብዩን ሊገሉ መተው ነው እስልምና የተቀበሉት በጃሂልያ ነብዩን እንደ ዑመር ያሰቃየ ሰው ነበር ያንገላታ ሰው ነበር አልነበረም ዑመር ሁሉን ነገር ሐላል አድርጎ ሁሉም ነገር ላይ እርምጃ ወስዶ ሁሉም ነገር ላይ ጫና ፈጥሮ የኖረ ሰው ነው ጀብደኛ ነው ጉልበተኛ ነው ኃይለኛ ነው አላህ ቁዋ ሰጥቶታል ለዚህ ነበር እኮ ነብዩ ሰለላሁ ዐለይሂ ወሰለም ግን ቅድም እንዳልኳችሁ የነፍስያውን ጣጣ ሲያሸንፉት ዑመር ያሰቃያቸዋል ነብዩ ደግሞ ላይ ልቁሙ አላህን ይለምናሉ اللهم انصر هذا الدين باهدي الامرين ይላሉ ጌታዬ ይሄን እስልምና ከሁለት አንዱ ዑመሮችን አምር ብን ሂሻም ወይ ዑመር ብን ኸጣብ አቡ ጀህልን ወይ ዑመርን እስልምና ሰጠ በመድር ላይ አስከፍ የተባሉ ሰዎች እነሱ ናቸው አላህ ያጥፋቸው አይደለም ረሱል ሰለላሁ ዐለይሂ ወሰለም ጌታዬ ግደልልኝ አይደለም እነዚህ ጠማሞች አይደለም ዛሬ ሰው ሁለት ሐቅ ላይ ቆመን እኛ መስመር ላይ ተገኝተን ከሆነ ወንድም እህቴ ተሳስታለች ዱዓ እናድርግላቸው አላህን ለምንላቸው ያ ረብ ብለን እናልቅስላቸው አኸዋት ሐቂቃ ቅድም እንዳልኩት ጥላቻ የሚያክመው ነገር የለም ጥላቻ የሚያጠፋው ነገር ይበዛል ጥላቻ የሚያበላሸው ነገር ይበዛል በመሐከላችን ይሄ ስሜት ካለ የምንፈልገው ውጤት ወይም ደግሞ ደረጃ መድረስ አንችልም ነብዩ ዑመር ያሰቃያቸው አላህ ሂዳያ እንዲሰጥና ለስልምና ባለውለታ እንዲሆን ይመኙ ነበር ረሱል አለይሂ ሰላቱ ወሰለም ዑመር ሸሃዳ ሰጡ ዑመር ሸሃዳ ሲሰጡ የትናንት ዑመርን አስባቸውና በቀጣይ የነበሩበትን ሐያት ተመልከቷቸው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዑመር ኢብኑ ኸጣብ እስልምናን ከመቀበላቸው በፊት እንደሳቸው የተለያየ ታሪክ ይወራል ዑመር ጋር ያው እንግዲህ ሶይሁም ضعيفም አብሮ በጃሂልያ ሰሩ ተብሎ የሚባለው ነገር አንዳንድ ለማዎች የማይቀበሏቸው ወይም ደግሞ ትክክል አይደሉም ብለው የሚያቀርቧቸው ነገሮች አሉ በጣም የተጋነኑ ባለግ ነው ከዛ ያለፈ ግን እንዳጠቃላይ ግን ዑመር የነበሩበት ጃሂልያ ድንበር ያለፈ ነው በጣም ብዙ ጥፋት ውስጥ የኖሩበት ሐያት ውስጥ አልፈዋል ከዛ ሲሸጋገሩ እስልምናን ሲቀበሉ ምናቀው ታሪክ አለ አይደለም ነብዩ ጋር መሐመድ ሰለላሁ ዐለይሂ ወሰለም ጋር ሲመጡ ነብዩ ሊገሉ ነው የመጡት ነብዩ ሊገሉ ሲመጡ መንገድ ላይ አንድ ሱሐባ አገኛቸው አሚረል ሙእሚኒን ዑመርን ምን አላቸው ዑመር አንተ መሐመድን ላጥፋ ትላለህ ቤትህን ሳታጸዳ አላቸው እህትህ ሰልማ ፋጥማ ቢንት ኸጣብና ባሏ ሰይድ ኢብኑ ዘይድ እኮ ሸሃዳ ሰጥተው እስልምናን ተቀብለዋል መጀመሪያ ቤትህን አስተካክል አላቸው ሰውየው ዑመር ከሄደ ነብዩን ያለቃቸው ብሎ ነብዩን ለመታደግ ነው ቢያንስ ድንገት መጥቶ እንዳይገላቸው ለነብዩ ለመድረስ ነው መቼም ከነብዩ ፋጥማ ብትሞት ይሻላል ብሎ ነው ሱሐባው ምስኪን ሄዶ ነገረው ዑመር የዚህ ጊዜ አቋሙን ለወጠ መጀመሪያ ቤት ያላጽዳ ብሎ ፋጡማ ጋር ሄደ ቤት ሲገባ በር ገፍትሮ ነው የገባው خباب بن عارة የሚባሉ ሱሐባ ፋጡማንና ባሏን ሰዒድ ኢብኑ ዘይድን ቁርአን ያቀራሉ ደንግጠው ዑመርን ኮቴ ሲሰሙ ተደበቁ ዋዳ ገቡ የማልጋ ስር ወደቁ ዑመር ነውና አይቻልም ምላሹ ከባድ ይሆናል በር የከፈተው ሰዒድ ኢብኑ ዘይድ ነው ዑመር በር ሲከፍት አንቀው ጥለው መሬት ላይ እየደበደቡ ጣሉት እስልምናን ሰልማሃል ነው ይብሎ ማለት ነው ከባድ ነው የእምነት ነፃነት የሚባል ነገር ዛሬም ድረስ ያው እንግዲህ ያለው ችግር ስለሆነ እየደበደቡ መሬት ላይ ጣሉት ሚስት አልቻለችም ባሏ ሲደበደብ ስታይ በጣም ተከፋችና ቆመች ታዋለች ዑመር ባሌን አትንካው ባሌን አትምታው ለምንድን ነው እንዲህ የምታረገው እያለች ተያዘችው
እሷንም ወረወራቱ መሬት ላይ በዚህ ሁኔታ ላይ ዑመር ፋጢማ ቢንት ኸጣብን መቷት መሬት ላይ ስትወድቅ ከጆሮዋና ካፏ ደም ይፈስ ነበር ያን ሲያይ ደነገጠ እህቱ ደሟ ሲፈስ እነዚህ እንዳረግ ያስገደድሽኝ አንቺ ነሽ አሁንም ተይ ያሽውን ቁርአን ስጭኝ አላት አልሰጠህም አንተ ነጃሳ ነህ አለችው ጥንካሬ ለዑመር መስለም ትልቁ ሚና የተጫወቱ ሴቶች ናቸው ዑመር እንዲሰልሙ ዑመር ያቺ ሴት መንገድ ላይ ያገኙዋት ሴት ለዑመር ሂዳያ ሰበብ ሆናለች ከዛ በፊት አገልጋያቸው ነበረች ይባላል ዑመር የሚደበድቧት አገልጋይ ነበረቻቸው ሙስሊም ነበረች ሰልማለች ስትሰግድ ያገኙዋታል ዑመር ይቀጠቅጧታል ተው ዑመር ትላቸው ነበር ይባላል والله ሐቁ አንተ ከምታስበው ውጭ ነው ሐቁ ሌላ ቦታ ያለው ተው ትላቸዋለች ዑመር እየቀጠቀጧት እሷ ተው ተመለስ ትላቸዋለች ደክሟቸው ሲሄዱ አራአይት ያ ዑመር كيف አጠበከ ረቢ ያየው ጌታ እንዴት እንዳደከመ አንተም በመምታት አደከመህ እኔም በመመታት ሳያደክመኝ ሐቁ ሌላ ስላለ ነው ትላቸዋለች ዑመርን ቆም እንዲሉ ታደርጋቸው ነበረች ሴት ይባላል ፋጢማ ቢንት ኸጣብ እህታቸው ደግሞ ቻሌንጅ አደረገቻቸው ፊት ለፊታቸው ቆማ ዑመር ተሳስተሃል አለቻቸው ሐቅ ላይ አይደለም ነጃሳ ነህ ጧሃራ አይደለም ይሄን ቁርአን አትነካም አለቻቸው ከባድ ነው ዑመር ምን አደረጉ ፋጢማ ይሄን እንደማትሰጣቸው ሲያውቁ ምን ላድርግ አሏት ሂድና ጅን ፊትን ታጠብ ወይም ደግሞ ውዱእ አድርግ አለቻቸው ታጠብ ነጃሳ ነህ በዚህ በነጃሳነት አትነካውም አለቻቸው خباب بن عرط رضي الله عنه ይላሉ والله ዑመር ዛውስቱኝ ለመታጠብ ከወሰነ አላህ ሂዳያ ይሰጣል ይያልኩም ምን ነበር ምክንያቱም አቋም ለመቀየር ከወሰነ ነው ቅድም ያወራን የነበረው ስለቋም አቋሙን ቀይሮ ለመታጠብ ከወሰነ አላህ ሂዳያ እንደሚሰጠው እርግጠኛ ሆንኩኝ ዑመር ለመታጠብ ወሰኑ በቃ ተስፋቸው ለመለመ ማለት ነው خباب بن عرط ዑመር ታጠቡ ቁርአኑን ከፈቱ طه ما انزلنا عليك القرآن لتشقى الا تذكرة لمن يخشى الله ነብዩን ያናግራል ይሄንን ቁርአን ለሰዎች መጨናነቂያ መሸበሪያ አድርገን አይደለም ልትጨናነቅበት አይደለም ያመጣንልህ ለሰዎች መገሰጫ መመከሪያ መማሪያ አድርገን ያወረድነው ይላል አላህ የዑመር ይሄ አላህ ቃል ልባቸውን ሰረቀው ይሄ አላህ ቃል ውስጣቸውን አናጋው ይሄ አላህ ቃል ውስጣቸውን ሰላም ነሳው ይሄ የሰው ንግግር አይደለም ማለት ዑመር ያ ጀግና ዑመር ያ ጀብደኛ ዑመር ያ ኃይለኛ ዑመር ልባ ይሄ ነው ሐቅ በሰው ልጆች ውስጥ በትክክል ልባችን ማለፍ ከቻለ ቅድም እንዳልኳችሁ የልብ ጉዳይ ነው ልብ መድረስ ከቻለ ውጭ አይከብድም ስራ ልባችን ላይ ያለው ነገር እንዲስተካከል ነው አላህ መለመን ያለብን ዑመር ልባቸው ላይ ያረፈ ይሄ የሰው ንግግር ፍጹም ሊሆን አይችልም ድሉኒ አላ ሙሐመድ አለ ሙሐመድ የት እንዳለ ብቻ ሳዩኛው ዑመር خباب بن عرط ከዚህ በኋላ የመጣ ብለው ከተደበቁበት ወጥተውናሉ ሰዳሉት ይወስዳሉ አሉት መርሐባ አለ ነብዩ የዛን ጊዜ ሙስሊሞች አቅማቸው ደካማ ነው ኃይላቸው ውስን ነው አርቀም ቤት እዛ ተደብቀው ነው የሚኖሩት እዛ መጡ ዑመር ሲመጣ ሰይፉን እንደያዘ በርቀት ሲመጣ ሐምዛ ተመለከቱት ሐምዛ ሰይዱ ሹሃዳ ዑመር ጀግና ይባላል ሐምዛ ዘንድ ግን ዑመር አይወዳደርም እንደምታውቁት ሐምዛ ልዩ ሰው ነበሩ ምናሉ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐምዛ والله يا رسول الله ما جاء احد الخبيث الا للشر ይሄ ቁሻሻ ነጃሳ የሆነ ዑመር ሸር እንጂ ይዟል መጣም ሰይፍ ይዟል አንተ ያላህ መልእክተኛ ለኔ ይልቀቁልኝና ይሄን ሰው እንደሚሆን ላጓባቸው ተውጣሉ ዑመር ረሱል ሰለላሁ ዐለይሂ ወሰለም እኔ በቋንቋ አናግረዋለሁ እኔ እንዳመጣጡ ሸኝዋለሁ አሉት ዑመር ሲመጣ ዑመር በቁዋ የሚያምን ሰው ነው ነብዩ በቁዋ አናገሩት ነብዩ ይላሉ ሰለላሁ ዐለይሂ ወሰለም ዑመርን አንዱ ሰይፉን በያዘበት ባለበት ትከሻ ከሰይፉ ጋር በሌላ እጃቸው ትከሻው ጋር አድርገው فحزه حز حتى سقط الى رجله ወዘውዙት በነብዩ ቁዋና አልቻለም ዑመር ወድቆ እግራቸው ስር ተንበረከከ اما انا الوقت يا عمر ጊዜው አልደረሰም ወይ ዑመር አይበቃህም ይሄ ኩፍር ይሄ ኢልሃድ ይሄ ጥሜት አይበቃህም اشهد ان لا اله الا الله واشهد ان محمد رسول الله ዑመር ሸሃዳ ሰጡ رضي الله ዑመር ሸሃዳ መስጠት አብዱላህ ብን መስዑድ እንደሚገልጹት ዑመር ከመስለማቸው በፊት ተዋርደን ነበር በዑመር መስለም ክብር አገኘን ይላል የዑመር እስልምና ለኡመት ሙሐመድ ትልቅ ተስፋ ሰጭ ነበር የዑመር መለወጥ ለሙስሊሞች አንገታቸውን ቀና ለማድረግ ምክንያት ነበር ለዛም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን አላግባብ ቁዋና አላህ የሰጠውን አቅም በባጢልና በኩፍር እንዳያሳልፈው ጌታዬ ይሄን ዲን ከአንድ ዑመር በመርዳት በመስጠት ዲኑን ምራው ይያሉ አላህን ይለመኑት የነበሩ ዑመር ሰለላሁ ቅጽበታዊውን አቋሙስ ተመልከቱ ለውጥ የሚባለው ነገር በትክክል ሲመጣ በሰው ልጆች ሐያት ውስጥ
በቅጽበት ምን እንደሚሰራ ተመልከቱት ዑመር ቅድም እንዳለው ሲነሳ ነብዩ ሊገል የመጣው አይደለም እዚህ መጣና ሻሃዳ ሰጥቶ ቆመ በመለወጥ ላይ እዛ ቆመ አልቆመም ወዲያውኑ ምን አላቸው ነብዩን ጥያቄ ነው የጠየቀው ያ ረሱላህ አለስና على الحق እኛ ሐቅን አይደለም ያዝነው አላቸው አዎ አለይሱሁም على الباطل እነሱ ስህተት ላይ አይደሉም አዎ ታዲያ እኛ ሐቅን ይዘን እንዴት እንደበቃለን እነሱ ስህተት ይዘው አደባባይ ወጥተው አላቸው ያ ረሱላህ መውጣት አለበት ለመጀመሪያ ጊዜ እንግዲህ የተቃውሞ ሰልፍን በሉስ ሰላማዊ ሰልፍ በዑመር መሪነት በቀኝ ዑመር በግራ ሐምዛ በመሐል ነብዩን አድርገው 40 ምናምን ሆኖ ሱሐባዎች ሰልፉ የዑመር መስለም ለዲኑ ተስፋ ነበር ለዚህ ነው ቀድም አብደላህ ብን መስዑድ እንዳሉት ዑመር ከተሸነፈ በኋላ እስልምና ውርደትን አላየም በዑመር መስለም እስልምና ቀጥና ቀና እንዲል አደረገው አላህ ዑመር ሰለሙ አደባባይ ይዘው ወጡ ኢላን አደረጉ ሙስሊሞች እስልምናን ሲቀበሉ ይደበቃሉ በዛ ዘመን ራሳቸውን ይደብቃሉ ዑመር ሲሰልሙ ግን ይፋ አደባባይ አወጁት ከሰልፉ ሲመለሱ የመጀመሪያ ተግባራቸው ለቁረይሽ ባላባቶች አዋጅ ማወጅ ነበር አቡ ጃህል ቤት ቆረቆሩ ያ አባ ጃህል አልሰሚት አቡ ጃህል ሰማህ ምኑን እስልምና መቀበል ይሉታል ዑመር ጋር ማን ይታገላል ተበለክ ሳይረ ወከ ዑመር ቀኒና አበላሽብኝ አላህ ያበላሽብና በሩን ይዘጋል ወክባ ብን ናፊ ሙጊራ ብን ማን ነው ወሊድ ብን ሙጊራ እየቆረቆሩ ባላባቶቹን ሁሉ እንግዲህ የመካ ሰው ሁሉ ዑመር ቤቱ ቆርቆሮ ይዘልቁታል አይዘልቁት ጀሚል ብን ሙሐመር የሚባል አንድ መካ ላይ በወረኝነቱ በነገረኛነቱ የሚታወቅ ሰው አለ ጠሩት ዑመር ሚስጥር ነገር ብለው ጀሚል ሰልም ያለው ለማንም እንዳትነግራው ዑመር ተናግረው ጨረሱን እሱ መሮጥ ጀመረ አስባ ዑመር ያለ ይሮጣል እሱ አሳቢ ነው የሚሉት የዛ ሰዓት እምነቱን የለወጠ ሰው ዑመር እየተከተሉ ማ አስባዕት በል አስለምት ያ አሳቢ አይደለም የሆንኩት እስልምናን የተቀበልኩት እሱ ይሮጣል እሳቸው ይናገራሉ እሱ ያውጃል ዑመር ያስተካክላሉ መካ ላይ ካዕባ ላይ ደረሱ ካዕባ ላይ ሲደርሱ ሰው ተሰበሰበ ኸልቅ ዑመር ላይ ሰፈረባቸው ዑመርን ለመታገል መጣ ዑመር አንዱን እየጣሉ አንዱን ሲያነሱ ማን ዑመር ፊት ማን ይቆማል አንዱን ሲመቱት አንዱን ሲጥሉት አንዱን ሲያነሱት መጨረሻ ላይ ግን የሰው ኃይል እየበዛ ሲመጣ ዑመር ከሙሽሪኮቹ አንዱን ሳባረጉትና እጃቸውን አይኑ ላይ አድርገው ከላይ ላይ እንዲነሱ ካላደረካቸው አይነህን ነው ማጠፋው አሉት ሰውየው ዑመርን ልቀቁት አይኔን ያጠፋኛል አለ እሱ ካላይ ለቀኝ ዑመር ለቀቋቸው ቤት ገቡ ቤት ገብተው የመጀመሪያ ስራ ዑመር ናቸው እስልምና ተቀብያለሁ ያንዳንድሽ ትሰልሚያለሽ ነው ዑመር ሰልም ያለው ትሰልማለህ አዋጅ አወጁ ዑመር ይሄንን ሲሉ አብደላህ ብን ዑመር አባቴ እኔ እኮ ሰልም ያለው አላቸው ምን አሉት እኔ እኮ ቀድሜ የሰለምኩት ደብቄ ነው አላቸው ዑመር ብን ኸጣብ ፈወከተሁ እንዲህ አደረጉና በክርን ይዘው ጋር ሰጡት ለምን ተረክተ አባካ ያ አብደላህ እኔን አባትህን ለማን ተታሉት እኔን ለጀሃነም ጥለ ብቻህን والله ሁሉ ጊዜ ዑመር ባስታወሰው ቁጥር እንዲህ መታይ ነበር ይላል አብደላህ ብቻህን ጥለ ትገባለህ ተመልከቱት ዑመር ይሄ ተግይር የሚባለው ለውጥ የሚባለው ነገር ነብዩ ሊገድል መጣ እስልምናን አዋጅ አወጀ ይፋ አደረገ አደባባይ ወጣ ዑመር ሲወጡ የመለወጥ ትክክለኛ ማንነትን ተመልከቱ ለመግደል ላይ መጣው ግን ተለወጠ ሐቂቃ የሚፈለገው ተግይር በእኛ ውስጥ የሚፈለገው ለውጥ የሐቂቃ ለውጥና ትክክለኛ ለውጥ ሆኖ መምጣት መቻል አለበት ቁርአን ላይ ስለ ለውጥ ስናስብ ቁርአን ላይ የቀረበ ታሪክ አለ የምናውቀው ታሪክ ቁርአን ላይ ያለው ታሪክ ሰሐረተ ፍርዓውን የፍርዓውን አመፀኛ ደጋሚዎች ወይም ድግምተኞች ታሪክ ላይ የፍርዓውን ድግምተኞች ታሪክ ላይ ስትመለከቱ ተመሳሳይ ታሪክ ታገኛላችሁ ሰሐረተ ፍርዓውን የፍርዓውን ደጋሚዎች ፍርዓውን ሙሳ ጋር ሊነጋገሩ ሲሉ ወይም ደግሞ የሙዚና ላይ ተገናኝተው ሊወዳደሩ ሲሉ የመጀመሪያ ጥያቄ ምንድነው የጠየቁት አይነ ለና አጅረን ان كنا نحن الغالبين ነው አይደል ምንድነው ዋጋችን እኛ ሙሳን ካሸነፈ ምንድነው የምትሰጠን ለኛ ክብር የምታጎናጽፈን ሙሳ ምንድነው ያሉት ማለት ፍርዓውን ሙቀረብ ትሆናላችሁ ሚኒስተር ትሆናላችሁ አሏቸው ሚኒስተር እናደርጋችኋለን ሚኒስተር ትሆናላችሁ فالقوا حبالهم وعصيهم وقالوا بعزة فرعون بفرعون كبرنا لنا يهونبن ብለው ድግምቶቻቸውን ጣሉ ሲናገሩም ሲያደርጉም ያንኑ ኩፍሩን ተከትለው ነበር የሚሄዱት
እና የነበሩበት ጨለማ ያመኑበት መስመር የያዙት ጎዳና ይከተሉት የነበረው ነገር ሁሉ ጨለማ ግን በዛ ቅጽበት ሐቅ መጣ ሐቅ ሲመጣ ምን ሆኑ የፍርዓውን ደጋኞች ሙሳ አሸነፉ የሙሳ ተአምር የአላህ Subhanahu Wa Ta'ala ተአምር ይዘው ነበር የመጡትና የነሱን ድግምት ሁሉ ጣለባቸው ያንኑ ጊዜ የተመለሱት በሙሳና በሃሩን ጌታ አመንን ብለው ለአላህ እስቲስላም ሰጡ ኩፍርን ይዘው የመጡ ክብርን የከጀሉ የሆነ ዱንያ ጥቅምን ሽተው የመጡ ሰዎች ሐቅ ሲመጣ ግን ቆሙ እጅ ሰጡ በአላህ አመኑ ፍርዓውን ደግሞ ምን አለ እኔ ሳልፈቅድላችሁ ታምናላችሁ ነው አይደል ያለኔ ኢዝን ያለኔ ፍቃድ እንዴት ነው ማለት የምትቀበሉት አላህን ለማመን ያንተ ፍቃድ አያስፈልግም ማለት አምነናል ወደናል ተቀበለናል ከከይደት በኋላ ሐቅን አውቀናል ወደ ሐቅ ገብተናል አሉ ይሄ ኮነማ በእናንተ ላይ እርምጃ ይወሰዳል አለ ፍርዓውን ለኡቀጥዐና አይዲየኩም ወአርጁለኩም من خلاف ያለ እጅና እግራችሁን እያለያየው ቆርጠዋለሁ እሰቅላችኋለሁ በአደባባይ አላቸው ለመቀጣጫ አስቡት አሁን እስልምናን የተቀበለ ሰው እስልምናን ስለተቀበል ህይወቱ ይጠፋል ቢባል ከባድ ነው አይደል ግን ሐቅ በትክክል ልብ ላይ ካረፈ ግን ያደለም ባህል فقد ما انت قادرت ምትፈልገውን አድርጋው የዱንያን ህይወት እንጂ አታበላሽብንም የዱንያን ህይወት እንጂ አታጠፋብንም እኛ ዘላለማዊውን ዓለም የመጨረሻውን ህይወት ነው የምንሻው የምትፈልገውን ስራ ነው ይሄ ነው ሰዎች በትክክል ለውጥን ሲከጁ በትክክል ለመለወጥ ሲሹ ወይም ደግሞ ለመቀየር ሲወስኑ ለውጥ በትክክል ሐያት ላይ ይገለጻል ማሳያው ይሄ ነው እነዚህ ሁለት ምሳሌዎች ሰዎች በትክክል መለወጥ ይችላሉ ለመለወጥ እስከተዘጋጀን ድረስ ለውጡ ሩቅ አይደለም እኛ ራሳችን ለለውጥ ካላቀረብን የሚለውጠን ነገር የለም ዛሬ ያለን ችግር በእያንዳንዱ ጉዳዮቻችን ላይ ለመለወጥ አልወሰንም በትክክል ምን ሁኜ መገኘት ፈልጋለሁ የሚለው ነገር ሁለተኛው ጉዳይ ለውጥ ነው አንድነትና ለውጥ መሰረታዊ ጉዳዮቻችን ናቸው ካለንበት ተጨባጭ የኖርንበት ካለው ሐያት ራሳችንን መለወጥ ግድ ነው በሶስተኛና መጨረሻ አድርገው የምፈልገው እንግዲህ እስልምና የጋራ ስራ በአንድነት የሚሰራ ስራ ከምን ነገር በላይ ኢማን ትልቁን ኃላፊነት የሚይዝበት በኢማን የሚፈጸም ተግባር ነው ብለናልና ለውጡ ኢማንን መሰረት አድርጎ ወይም ደግሞ በኢማን መሰረት ሆኖ ሊደረግ የሚገባው ጉዞ ያማረ ውጤት እንዲኖረው ያደርጋል ከዚህ አንፃር እኛ እንደኛ ያለብን ግዴታ ምንድነው በእያንዳንዳችን ላይ ያለብን ኃላፊነት ምንድነው መቼም ሁሉም ሰው እኩል አይደለም ብለናል መነሻችን ላይ ስናነሳ ሁላችንም በአንድ መስመር ላይ አንሰለፍ በአንድ መስመር ላይ መኖር አንችልም ለአንዱ የተሰጠው ለሌላው አልተሰጠው አንዱ ላይ ያላቀም ሌላው ላይ የለም ትናንት ስናነሳ የነበረው እንደነ አምር ብን አስ ረዲየላሁ ዐንሁ አላህ ሲፈጥራቸው ለመሪነት ብቻ የፈጠራቸው ሰዎች አሉ አይደል አምር ብን አስ ለተመሪነት አላህ አልከለቀው ሲከልቀው ማለት ነው በቃ ሊደር ሆኖ እንዲመራ ብቻ ነው አላህ የፈጠረው ዑመር ይሉት እንደነበረው ሞኝ ሰው ካዩ እንደው ሱብሃንአላህ ይሄንን የፈጠረ ጌታ እኮ ነው አምርን የሚፈጠረው ይላሉ ሱብሃንአላህ የሚገርም ጌታ እንደው ማለት እንትኑ ዘካኡ አቅሙ ብቃቱ አምር ብን አስ ላይ ያለው ነገር የተለየ አምር ብን አስ መሆን አይቻልም ወይም ደግሞ ከባድ ነው አምር ብን አስ እኮ የአምር ብን አስ አቅል ላይ ስንመለከት ወይም ደግሞ ያላቸውን አቅም ስናይ አምር ብን አስ ቀደም እንዳልኳችሁ በጣም ጭንቅላታቸው የሚወዳደሯቸው ሰዎች ከሳቸው ጋር የነበሩት እነ ሙአዊያ ኢብኑ አቡ ሱፊያን ነው ሙአዊያ ኢብኑ አቡ ሱፊያን አንድ ጊዜ አምር ብን አስን አንተ ሰዎች እኮ ከኛ በላጭ ነው በጣም ስማርት ነህ ይሏል እንጂ እኔን እንኳን አትበልጠኝም አላቸው እንዴት አሉ ያው እንግዲህ ስማርቱኝ ኸሊፋውኝ አለው አንተ አልደረስክም አላቸው አምር ብን አስ በስማርትነት ነው ኸሊፋ የሆንከው አሉት አምር ብን አስ እኔ ደግሞ ስማርት እንዳልሆንኩ አሳያለሁ አሉት ወይ ምን ጋር እንደማደርስ እስቲ ያሳየኝ አላቸው አምር ብን አስ አምር ብን አስ ምን አሉት እንግዳውስ እኔ አንተ ልፈትንህ ስለሆነ አዳራሽ ውስጥ ያሉትን አገልጋዮችን አውጣቸው አሉት ወይም ደግሞ አማካሪዎችን ሚኒስተሮችን አወጣ ባዶ ሆነ በል ቤተ መንግስቱን በሩን ዝጋው አሉት ዘጋው ከዘጋ በኋላ ናጠጋ በላይ በጆሮ ሚስጥር ነገረ አሉት ጠጋ ብሎ ሊያዳምጥ ሲል ሞኝ አሉት ባዶ ቤት ላይ ማን ይሰማል ብለህ ነው አሉት ራስህ ልታቀርብ በቃ ይሄና ያሉት አንተ እኔ እናንተ አንገናኝም አሉት መቼም ይሄንን ኸሊፋ ስለሆንክ ባንተ ብልጠት ወይም ባንተ ፍጥነት አስበው እኮ ነው አይደለም ምንድነው በቃ አላህ ሲፈጥር የሚፈጥረው ነገር አለ በቃ ለሰው የሚሰጠው ነገር አለ ያው እኛ ሀገር ምን ይባላል መሰላችሁ አንድ ሼህ አንድ
መንገደኛ ወይም ደግሞ ትንሽ ወጣ ያለ ሰው ከሳቸው ጓደኛ ለሆኖት አላቸው መቼም እርሶን ፈትዋ የሚጠይቅ ሰው አይጠፋም ፈትዋ ይጠይቁታል የዲኑን ጉዳይ እርሶ ይመልሳሉ የደሞ የጃሂሉን ጉዳይ ለኔ ተውልኛል አላቸው እገላግሎታለሁ አላቸው ሰው እንዳያስቸግረው በራባሩት እንደዚህ ከተገኘ መንገድ ላይ የመጡ እንዳለው ሆነና አንዱ መንገደኛ ነሻላቸው የሸይጣን ጥርስ ስንት ነው አላቸው ይሄንን ለኔ ተውልኛል አላቸው ሰው ለሱ ለመልስለት በራባ መልስለት አሉት እንዴ ሸው ሸይጣንን ጥርስ እንዴት ያውቁታል የት ያገኙታል አንተ ጓደኛው አላህ ያውቁታል እንጂ አብረን ምትለው አንተ እሱ እሳቸው የት ያገኙታል በቃ እንትን ነው ለሰዎች የሚሰጥ ስጦታ አለ ለራሳቸው የሚሆኑት ነገር አላቸው እንደነ ኢማም አቡ ሐኒፋ በጣም ፈጣን መልስ በመለስ ከሚታወቁ ዓሊሞቻችን ናቸው አይደል ለማንኛውም ጥያቄ መውጫ አላቸው ልክ አንድ ወጣት መጥቶ ኢማም አቡ ሐኒፋ አንድ ሰው እናቱን ማግባት ይችላል ያላቸው በጣም ከባድ ነው አይደለም ታስቡት ለአቅል የሚከብድ ይሄ ልጅውን አይቻልም ብሎ ነው መመለስ ያለበት አይደለም ኢማም አቡ ሐኒፋ ልጅ አገረድ ኮሌጅ ይችላል ምክንያቱም ለዚህ ሰው ምን ነው የሚመለሰው حرام ነው ሐላል ነው ቢሉት ምንም የሚገባው አይደለም እኮ ይሄው በቃ መልሱ ለዛ አይነትን ሰው በቋንቋው አላህ በቃ ለሰዎች ለራሳቸው የሚሰጣቸው ነገር አለ ልክ እስልምና ውስጥ ሁሉም በራሱ ኃላፊነት ሁሉም በራሱ ቦታ ሁሉም በራሱ ግዴታ ላይ እንዲቆም ኻሊድ ኢብኑ ወሊድ በጂሃድ ላይ ማንንም አይወዳደረው ማለት ሰይፉላህ መስሉል ነው የአላህ የተመዘዘው ሰይፍ በመባል ነው የሚታወቀው ኻሊድ ካለ ነስር አለ ድል አለ ኻሊድ ካለ ትልቅ ነገር አለ በተቃራኒ ኻሊድ ኢብኑ ወሊድ ግን ቁርአን ላይ ቦታ ነበረው ኻሊድ ኢብኑ ወሊድ እኮ ይላል አንዳንድ ጊዜ ሰዎች በአሚርነት ይያዩ ኢማም ይጠፋና እኔን ኢማም አርገው ያስቆሙኛል ይላል ትንንሽ ቁርአኖች ነው የምችለው ማስተዋውሰው እነሱን ቀራለው እነሱንም ሰብራቸዋለሁ ይላል ኻሊድ ረዲየላሁ ዐንሁ አስተካክሎ እንኳን አይቀራቸው ነበር ሶላቱን ሲጨርስ ምን ይል ነበር شغلني الجهاد من التعليم القرآن جهاد قرآن كممار ጊዜ ወስዶብኝ ነበር ይላል ኻሊድ የቁርአን ሰው አይደለም አብዱላህ ብን መስዑድ ደግሞ ቁርአን ነው እንጂ ምን ያገኝባቸው ሌላ ቦታ እናገኛቸው አናገኝ ቁርአን ከተባለ ነብዩ ቁርአንን እንዳወራረዱ መቅራት ከፈለጋችሁ ከአብዱላህ ብን መስዑድ ሰዷል ሐሳን ብን ሳቢት ሻዒር ረሱላህ የነብዩ ገጣሚ ነው አይደለም ጂሃድ ላይ ከሰዎች በፊት ቆሞ በግጥም ጠላቶችን የሚያርበደብደው የጠላቶችን ሞራል የሚያላሽቀው ሐሳን ብን ሳቢት ነው ሐሳን ብን ሳቢት ግን በእጁ ሰይፍ ነክቶ ያውቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኸይበር ዘመቻ ጊዜ ሴቶችን ይዘው ሄደዋል ወደ ትግሉ ከመግባታቸው በፊት ሴቶቹን የሆነ ኸይማ ላይ ያስቀመጡና ያው ጦር የማይገባው ሐሳን ነው ሴቶቹን ጠብቃሉት ሴቶቹን እየጠበቀ አላህ ሊፈትነው ደግሞ አንድ ይሁዳ መጣ እየሰለለ አየው ሊሰልል ነው የመጣው ከዛ ሲያየው እናታችን ሶፊያ ብንት አብዱል ሙጠሊብ የነብዩ አክስት ማለት ነው ተመለከተችው ሐሳን ይሄንን ይሁዲ በላ ብሎ አለሽ ኡመላላትን እኮ ሰይፍ መንካት አልችልም ምን አረጋዋለሁ እኔ ምን ላርገው አላት የለም ለዛም ተከለከም ማሱ ለሰይፍም አልተከለከ መርሐባ ለች ሷናት የኸይማውን የድንኳኑን ምሰሶ ነቅላ አይሁዱን ጭንቅላቱን ቀጥቅጣ ገላ አንገቱን ቆርጣ ለይሁዶች ላከችላቸው ነብዩ መሐመድ ሴቶቹን ብቻቸው እንዳልተዋቸው አወቁ ያን ጊዜ የመጀመሪያ ሙሽሪክን የገደለች ሴት በእስልምና ታሪክ ውስጥ እናታችን ሶፊያ ብንት አብዱል ሙጠሊብ ናት ይዘን ሐሳን ግን አለከም ማለት እኔ ስራ አይደለም ያለ ስራ አታስገቡኝ አለ እኔ ስራ አይደለም ያለ ሚና ያልሰለፈም ይሄ ማለት ነው ሁላችንም አላህ በተፈጥሮ የሰጠን ወይም ደግሞ በመማርና በማወቅ ማምጥተን ያገኘናቸው ነገሮች ውስጣችን ላይ ያሉትን ነገሮች አዳብረን ዕውቀትን ጨምረን ወደ አላህ ጋር ተቃርበንባቸው ይሄን እንዴት እንखाድበው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ጊዜ ቢላል አዛን ሲያደርግ አንድ ወጣት ልጅ ያላግጣል በቢላል ድምጽ ማለት ነው ነብዩ ሲያላግጥ ሰሙት ደነገጠ ነብዩ አወቁበት ጠሩት ጉድፈላ እንግዲህ ነብዩ በቢላል ያላገጥኩ አገኘኝ ብሎ ነብዩ ግን ምንድነው ያሉት ሰለላሁ ዐለይሂ ወሰለም አስሚኒ ሰውተካ እስቲ ድምጽህን አሰማኝ ያሉት አዛን አድርጋለሁ አዛን ሲያደርግ ለካ ከቢላል የበለጠ ድምጹ ስለሚያምር ነው በቢላል አዛን የሚያሾፈው
ነብዩ ከዚህ ሰዓት ጀምሬ የመካ ሙአዚን አድርጌያለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ይሄ አንድ ሁለት ነገርን ያሳየናል። አንድ ሰዎች ያላቸውን ነገር ለገበያው ተስዊቅ ማድረግ ወደ ውጭ ይዘው ወጥተው ለኡማው የሚጠቅም ነገር ላይ ማዋል ግዴታ አለባቸው። እነሱ ካላወጡት እንኳን እኛ እንዲያወጡት አድርገን እነዛን ሰዎች በኔጌቲቭ ሳይሆን በፖዚቲቭ ልንጠቀምባቸው ይገባልኛ። ሁሉም ሰው የራሱ ሚና አለው። ሁሉም ሰው የራሱ የሆነ አላህ ሲፈጥረው የሰው ልጅ እንዲህ ሐባ ዝም ብሎ አልፈጠረም። ኻሊቀልከው ያለ ቁም ነገር ያለ ዓላማ የፈጠረው ሰው የለም። ስለዚህ አቅም አለ፣ ሰዎች ይችላሉ፣ ብዙ ነገር መስራት የሚችሉ ሰዎች አሉ። ዛሬ እዚህ ቢላል አለ። ይሄ ቢላል እዚህ አካባቢ እንደ ኮሚኒቲ እንደ ማህበረሰብ ያሉንን ችግሮች እኔ ቅድም እንዳልኩት ውስጣችን ላይ የተሻለ ስራን ሰርተን ለሌላው መጥቀም የምንችልበትን ነገር መፍጠር ኃላፊነት አለብን። ሰዎችን እናምጣቸው፣ እንፈልጋቸው። የታሉ ለእስላም ሊሰሩ የሚችሉ ሰዎች? ትናንት ሳነሳላችሁ እንደነበረ ዑመር እንደ አቡ ዑበይዳ ብን ጀራህ አይነት 4 ሰዎችን አላህ ቢሰጠኝ ዓለምን ከፍትበት ነበር ያሉት። የሚመኙት ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ ልከዋት ዘገየች። ዘገይታ ስልመጣ ምን ሆነሽ ዘገየሽ አሏት። ያ ረሱላህ አለቻቸው እኔ ዘገየሁት አንድ ወጣት ልጅ ቁርአን ይቀራል መስጂድ ላይ ድምጹ አሰረኝ አለቻቸው። በድምጹ ተማርክ የመስጊድ ቀረው አለቻቸው። ነብዩ ወጡ። ያ ድምጽ ነብዩን ማረከ። አስገደዳቸው ቁጭ ብለው እንዲያዳምጡት አደረጋቸው። ቁርአኑ ቀርቶ ሲጨርስ ነብዩ በደስታ ቆመው እያለቀሱ እጃቸው ወደ ሰማይ ከፍ አድርገው አልহামዱሊላህ الذي جعل من الامثال من امتك አሉት። እንዳንተ አይነት ወጣት ከኔ ኡመት ያደረገልኝ ጌታ አላህ ምስጋና ይገባው ረሱላህ። ከኔ ኡመት ስለሆንክልኝ አላህን አመሰግናለሁ። ኡመታቸው በመሆኑ የኮሩበት ወጣት፣ ኡመታቸው በመሆኑ የተደሰቱበት ወጣት በእኔና ባንተ ነብዩ ይኮራሉ ሰለላሁ ዐለይሂ ወሰለም። ተከታዮቻቸው መሆናችን ኡመቶቻቸው መሆናችን ይደሰታሉ። ራሳችንን እንጠይቀው። ያ ደግሞ የምንሰራው ስራ እየኖርንበት ያለው ተጨባጭ እኔ እናንተ ምስክር ይሆናል። ይሄ ወጣት ልጅ ማንም አይደለም። ሰዎች ተራ ብለው የሚቆጥሩት በሰዎች ዘንድ የበታች ተብሎ የሚታይ ባሪያ ነበር፣ አገልጋይ፣ የአንድ ሷሃባ አገልጋይ ሳሊም መውላ አቢ ሁዘይፋ። አቢ ሁዘይፋ የሚባል ሷሃባ አገልጋይ ነበር። ግን ነብዩ ከኔ ኡመት በመሆን ይኮራሁብህ አሉት ረሱል ሰለላሁ ዐለይሂ ወሰለም። ይሄ ሸረፍ ይሄ ክብር ዝም ብሎ አይመጣም። ይሄ ደረጃ ዝም ብሎ አይገኝም። ከዚህ አንፃር ሰዎች ያላቸውን ሚና አንድ ራሳችንን እኔ እስልምናን በምን ላገለግል እችላለሁ፣ እኔ እስልምናን በምን ልጠቅም እችላለሁ፣ እኔ ለዲኔ ለኡመቴ ለማህበረሰቤ ምን መስራት እችላለሁ ብለን የተሻለ ስራ ነገር ለመስራት መውጣት ግድ ይላል በእኛ ውስጥ። በሁለተኛ ደረጃ ይሄንን ታሳቢ አድርገን ሌሎችን መፈለግ፣ ወንድሞችን እህቶችን ማምጣት፣ እኛ ላይ መጨመር። እነሱ በመምጣታቸው እንጨምራለን እንጂ አናጣም፣ አንከስርም። ጀማዓችንን ማሳደግ ቅድም እንዳልኩት በትናንትም ሳነሳ እንደነበረው ተቋም ያስፈልገናል። ተቋሞቻችንን መጠበቅ ግድ አለብን። ተቋሞቻችንን ማሳደግ ካልቻለን መጠጊያ እናጣለን። ግለሰቦች ምንም ቢሆን ግለሰብ ነው ምን ሆነው ወደ ኢንስቲትዩሽን ትልቅ ስራ መስራት አለበት። ቢላል ይሄ ብቻ አይደለም ሰው መሆን ያለበት፣ ብዙዎችን የቢላል አካል ማድረግ መቻል አለበት። ሌሎችም ተቃራኒ ሐሳብ ያላቸውን ሰዎች ማምጣት አለበት። የተሻለ በቢላል በዚህ ብቻ አይደለም መቆም ያለባችሁ። እንደ አውሮፓ መሰባሰብ እየተሰባሰቡ አይደል እንዴ ሰዎቹ? ከዓለም ላይ እየተሰባሰቡ እኮ ነው። እኛ ባለፈው ወንድሜ ጋር ዱባይ በአጋጣሚ ጁማ ቀን ሞል ገባን እና አስር በኋላ ስንገባ ያየነው ነገር የሚገርም ነገር አየን። ምንድነው ያየነው? በቃ የሆነ ቦታ ላይ በአንድ አስተሳሰብ ላይ ያሉ ዱባይ ላይ የሚኖሩ ሰዎች ከመላው እምሬት ተሰብስበው የሆነ ስራ ይሰራሉ። መልካም ሊሆን ይችላል፣ ጥፋት ሊሆን ይችላል የሚሰሩት ስራ፣ ግን መሰባሰብ ችለዋል። ሰዎች የሆነ ነገር ይዘው አንድ ቦታ ላይ መገኘትን ፈልገዋል። ብዙዎቹ ለመጥፎም አላማ ቢሆን የሆነ ስራ እየሰሩ ነው፣ መሰባሰብ እየቻሉ ነው። እኛ እኮ እንደ አገር እንደ ኢትዮጵያ ምናልባት ተስፋ ቅድም ያየናቸው ወጣቶች አውሮፓ ላይ ተወልደዋል። እነዚህ ህፃናት ልጆች በተርቢያ ካሳደግናቸው ለኡማ ይጠቅማል። ተርቢያ ከጠፉ ግን ለሀገር ሸክምና ዳ ይሆናል። ምናልባት የሀገር ተስፋ መሆን የሚችል አካል እኮ ራሱን ከሐራም የጠበቀ ከሱስ የጠበቀ ትውልድ፣ ከሙስና የጸዳ ከውሸት የራቀ አላህን የሚፈራ በአላህ መንገድ ላይ የቆመ ትውልድ አገር መረከብ ያለበት አካል እኮ ኃላፊነት መያዝ ያለበት። ይሄ እናንተ የኔ ስራ ነው። እንደ ሀገር ስታስብ የተሻለ እድገት የተሻለ ለውጥ ሊመጣ እንፈልጋለን። ግን ሀገርን ያጠፏት አበላሽቷት ማን ይሸከማት? ያችን ሀገር ማን ይስራት? ማን ይለውጣት? ማን ኃላፊነቱን ይወጣ? እናንተ ርቀናል።
አማና ላይ መገኘት ስንችል ግዴታችን ላይ መቆም ስንችል ግን ውጤቱ ይመጣል። መጨረሻ ላይ እንዳልኩት ሁላችንም በአቅማችን የምንችለውን ስራ እየሰራን ዲናችንን መካደም ማህበረሰባችንን መካደም የምንችለውን በዱንያ ላይ የኸይር አሻራችንን ጥለን ለመውጣት ጥረት ማድረግ ዱንያ የምትናፍቃቸው ሰዎች ገጣሚው እንደሚለው መለክና هذه الدنيا قرونا واخضعها جدود خالدون وسطرنا صحائف من ضياء فما نسي الزمان ولا نسينا በዚህ ምድር ላይ የብርሃንን ታሪክ ማሳረፍ የቻሉ አበው ትውልዶች ትልልቅ አባቶች በእስልምና ዓለም ውስጥ አልፈዋል። ዱንያ የምትናፍቃቸው ፈገግታቸውን የምትጓጓላቸው አሻራቸው መኖራቸውን ሁልጊዜ ምልክቱ ነው ጥሎ ያለፉ ሰዎች አሉ። ወሰጠርና ሰሐኢፈ ሚን ዲያኢ ዛሬ የስልጣኔ መገለጫ የሚባሉት አውሮፓውያኖች በጨለማ ዘመን ዳርክ ኤጅ ውስጥ በነበሩበት ጊዜ እስልምና በዳርክ ኤጅ ውስጥ አላለፈም። ለዓለም ብርሃኑን ሲረጭ ነበር። ለዓለም ስልጣኔ ሲሰጥ ነበር። ይህን የሰሩት አበው ትውልዶች አልፈዋል። እነዛን ሰዎች ታሪክም ማይረሳቸውም እኛም ማንረሳቸውም። ይሄ ገጣሚ የገጠመ ይወርድና መጨረሻው ላይ ግን ሲል ምን ይላል? وعلمني وعلم الحر كل جميعا سؤال الدهر فأين المسلمون ዛሬ ግን እኔንም ሌላውንም ሁሉም የሚያምጥ ጥያቄ አለ። እነዛ ለምድር ባለውለታ የነበሩት ዱንያ ላይ ፈገግታቸውን ያስቀመጡት ለሰው ዘር ትልቁ ውለታቸውን ጥለው ያለፉት ሙስሊሞች የት ገቡ ብሎ ይጠይቃል። ዱንያም ትጠይቃለች፣ ሰዎችም ይጠይቃሉ። መላሽ ግን የለም። እኛ ጠፍተናል ከሰሃው፣ እኛ ከመድረኩ ርቀናል፣ እኛ ራሳችንን አግልለናል። እኛ ለሰው ዘር ከሚጠቅመው ኃላፊነት መሸከም ላይ ኩንቱም ኸይረ ኡማ የሚባለውን አላህ የሰጠንን ክብር ጥለን ሸሽተናል። ዛሬ ወደዛ መጅድ መመለስ የምንችለው ራሳችንን ያለንበትን ቦታ ፈትሸን ለለውጥ ተዘጋጅተን አንድነታችንን አጠናክረን መስራት ስንችል ኡማን መጥቀም እንችላለን። ቅድም በእናንተ ሪፖርት ላይ ሲገለጽ የነበረ ነገር አለ። የተወሰኑ ወላጆችን ቤተሰቦችን የመለወጥ ስራ ሰርቷል ቢላል እንደ ቢላል ሌላውም ኮሚኒቲ የተለያየ ስራ ይሰራል። ይሄ ብቻ ነው መስራት አቅማችሁ አይደለም። ከዚህ በላይ መስራት ይቻላል አይደለም? አዎ። ለምንድን ነው ከዚህ በላይ መስራት ያልቻለው? አንዳንድ ጊዜ በትንሽ ነገር የምንደሰት ከሆነ ብዙ ለመራቅ አንችልም። በበኒ ኡመያዎች ዘመን በጣም ፈረስ ውድድርን ይወዳሉና ፈረስ ውድድር ላይ ዲመሽቅ ላይ የሚደረግ ፈረስ ውድድር ላይ አንዱ ፈረስ ሲቀድም ከተመልካቾቹ አንዱ በደስታ በጣም ይጨፍራል፣ በጣም ይዘላልና አብሮት የተቀመጠው ሰው ፈረሱ ያንተ ነው አለው። አይደለም። ታዲያ ይህን ያክል የተደሰትከው እንደምን ቢሆን ነው አለው። አይ ፈረሱ ላይ ያለው ልጓም የኔ ነው አለው። ተወዳዳሪም አይደለም፣ ፈረሱም የሱ አይደለም። በልጓሙ ያን ያክል ከረካ እሱ ይወዳደር፣ ፈረሱ የሱ ቢሆን ምን ሊሆን ነው? ከባድ። ምን ለማለት ፈልጌ ነው? አቅማችን ብዙ መስራት ይችላል። በትንሽ ነገር ተደስታችሁ በትንሽ ነገር መርካትና እንደ ሙእሚን ኢማም አህመድ ኢብኑ ሐንበል ረህመቱላህ ዐለይህ መታ يجد الراحة الإنسان المسلم ሙስሊም መቼ ነው እረፍት የሚያገኘው መቼ ነው ደስታ የሚደሰተው ብሎ ሲጠይቋቸው عندما يدخل رجله اليمنى في الجنة ጀነት ቀኝ እግሩ ስታርፋ ያን ጊዜ ነው ሙእሚን የሚደክመው፣ ያን ጊዜ ነው ሙእሚን በቃኝ የሚለው፣ ያን ጊዜ ነው የሚያቆመው። ከዛ በፊት ግን ብዙ መስራት እንችላለን። ለመስራት አቅማችንን ማጠናከር፣ የበለጠ መስራት፣ ኃላፊነትን መውሰድ፣ ለተወሰኑ ሰዎች ኃላፊነትን መስጠት አይደለም። እኛም የነሱን ኃላፊነት መሸከምና ማገዝ፣ ከጎን መቆም፣ ከዚህ የበለጠ ስራ መስራት እንችላለን። ብዙ ነገር መለወጥ እንችላለን። አረቡ ዓለም ላይ 60 ሺህ የትም የያዘ ግለሰቦች እኮ ነበሩ። 60 ሺህ የትም በዓለም ላይ የሚረዱ ብዙ ነገር የሚያደርጉ ሰዎች እናያለን። ብዙ ሰዎች እያለፉ ነው። እኛስ ሁነን መገኘት አንችልም? ይሄ አቅም የለንም? እንችላለን። ያን እንደምንችል ደግሞ በስራ መቼም ሰደቃ የሚባለው ነገር ዝም ብሎ የሚመጣ ነገር አይደለም። ሰደቃ ማለት አስሉ ቃሉ እንኳን ይላሉ ዑለማዎቹ አስሉ ከሊማው መንሸቀቱ من الصدق ይላሉ። ከሲድቅ ነው ቃሉ ራሱ የተከፈለው ከፋይ ሆኖ የመጣው። አላህ እስቲ ነው በኔ ማመንህን በጀነትና በጀሃነም ማመንህን በተግባር እስቲ ያሳየኝ ስጥና እያለ ነው አላህ Subhanahu Wa Ta'ala። ሲድቅ ነው እውነተኝነትህ መገለጫ፣ በጀነት የማመንህ መገለጫ፣ በጀሃነም የማመንህ መገለጫ። ስራ ይሄ አንድ ፓርት ነው። ብዙ ነገር መስራት አለብን። እንደ ማህበረሰብ ለውጥ እንዲመጣ፣ እንደ ሀገር እድገት እንዲመጣ የኛ ሚና የእናንተ ሚና በጣም ትልቅ ነው። ወንድሞች እህቶች፣ ይሄን አስቡትና ከፍ እንበል። ነብዩ የመጨረሻ ንግግር የማደርገው ሁሉ ጊዜ በጣም እኔ ነው ሐቂቃ ራሴን እንዳይ ከሚያደርጉኝ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንድ እንግዳ መጥቶባቸው ያን እንግዳ ሲያስተናግዱት
ሶስት ቀን በነብዩ ጋር በእንግድነት አለፈና ከሶስት ቀን በኋላ ሊሄድ ሲል ነብዩን ጠየቁት ምን ላድርግልህ ምን ትፈልጋለህ አሉት ያ ረሱላህ ናቀቱን ነርከቡሃ ወአኑዱ يحلبها اهل ያላቸው አንተ ያላህ መልእክተኛ እኔ የምጋልባት መንቀሳቀሻ ፈረስ ባለቤቴ የምታልባት ከብት ላም ብናገኝ ለዱንያ በቃችን ነው ዛሬ ምን ትፈልጋለህ ተብለ ብትጠይቅ እንደዚህ ከኪራይ ነፃ ወጣበት አንድ ቤት መንቀሳቀሻ መኪና ካገኘው አዱንያ ቢخير ከዛ በኋላ ይሄው አይደለምኛ ምን ጠይቀው ነብዩ ይሄን ሲባሉ ግን አልተደሰቱም በሰውየው ጥያቄ አዘኑበት አው غير ذلك ከዚህ ሌላ ጥያቄ የለም ከዚህ በላይ ሐاجه የለም ከዚህ በላይ ጉዳይ የለም ይሄው ነው والله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያን ጊዜ ፊታቸው ተለውጦ ምንድነው ያሉት አው አጀስቱም أن تكونوا مثل أجوبة بني إسرائيل مهون بياكتاچو مهون بيساناچو እንደዛች እንደደካማ የበኒ እስራኤል ሴት መሆን ተሳናችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም ማናታቸው የበኒ እስራኤል ሴት ተብለው ሲጠየቁ ከበኒ እስራኤሎች አንዲት አዛውንት አሮጊት ሴት ነበረች አሉ ረሱላህ ሙሳ በኒ እስራኤሎችን ከግብጽ ምድር ይዘው ሲወጡ መንገድ ጠፋቸው መንገድ ሲጠፋቸው ጠየቁ ለምንድነው መንገዱን ያጣነው ብለው ሲሉ ነብዩላህ ዩሱፍ አለይሂ ሰላም በኒ እስራኤሎች ግብጽ ምድር የገቡት በነብዩላህ ዩሱፍ አማካኝነት ነው ሲሞቱ ወስያ ተናግረዋል በኒ እስራኤሎች ግብጽ ምድር ለቃችሁ ስትወጡ የኔን አጽም አስክሬን አውጥታችሁ ነቢያቶች ጋር መስጂድ አልአቅሳ ወስዳችሁ ቅበሩኝ ብለዋል የሳቸውን አጽም ጀናዛ ባለመያዛችን መንገድ ሳትን አሏቸው የሳቸው ታዲያ ቀብር ያለው የት ነው አጽማቸው የሚገኘው የት ነው ማን ያሳየናል አሉ የሚያውቁት ትልልቅ አባቶች ነበሩ እያሉ አልቀው አንዲት አሮጊት ብቻ ቀርታለች ቀብሩን የምታውቀው ሚስጥር አርጋ ይዛለች አሏቸው ጥሩልኝ አሉ ሙሳ መጣች አንቺ ሴት አሏት የነብዩላህ ዩሱፍ ቀብር የት እንደሆነ ታሳይኛለሽ አሏት إذا أعطيت الحكم يا نبي الله እኔ ለምጠይቀው ጥያቄ እርሶ እሺ ካሉ እኔም ለርሶ ጥያቄ እሺ ነው ታለው አለቻቸው ምንድነው ጥያቄሽ አሏት إذا أكون معك في الجنة እርሶ ጋር ጀነት ጎረቤት መሆን ከሆነ ቀብሩን ላሳየው ታለቻቸው አሮጊት ናት ምናልባት ረዳት የላት በዱንያ ላይ የሚያስፈልጋት ብዙ ነገር ይኖራል መጦሪያ ማረፊያ ቦታ ትሻ ይሆናል ግን ዱንያን አልጠየቀችም ጀነት ደግሞ ከነብይ ጋር ጎረቤት መሆን ሙሳ በእጃቸው ያለ ጉዳይ ነው አይደለም ከኔ አቅም በላይ ነው አሏት የጠየቅሽውን ጥያቄ አልችልም ማድረግም አቅም የለኝም አሏት እንግዳው እኔም ላሳይህ አልችልም አቅም የለኝም ማለቻቸው አላህ ነው ያን ጊዜ ኢላ ረሱል አሚን ሰለላሁ ዐለይሂ ወሰለም من فوق سبع السماوات بجبريل አማካኝነት አሚን السر الوحي መልስ መጣ ያ ነብይ الله اعطيها حكمها አንተ ነብይ ሆይ ለዚህ ሴት መርሐባ በላት እንዲህ ትልቅ ነገርን የምትጠይቅና የሚጠይቅ ሰው አይከለከልም ሰው ዱንያን ፈልጎ ዱንያ ይሰጠዋል ሰው ተራ ነገርን ለምኖ ተራ ነገር ይደረግለታል ጀነትን አንተ ጋር ጎረቤት መሆንን ሽታለች መርሐባ በላት ተባሉ ሰይድና ሙሳ አለይሂ ሰላም ተመልሰው ሄዶ መርሐባ በላት ጀነት ከኔ ጋር ጎረቤት ትሆኛለሽ አሏት አሁን ቀብሩን ላሳይህ አለቻቸው አንድ ውሃ ኩሬ ወይም ደግሞ ምንጭ ያለበት ቦታ ወስዳ ምንጩን አድርቁት አለቻቸው ምንጩን አደረቁት ቆፈሩት የነብዩላህ ዩሱፍ ቀብር ተገኘ የጠፋው መንገድ ታየ ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦቻቸው ይሆናሏቸው መሆን ቢያቀታችሁ ማድረግ ባትችሉ እንደዛች እንደ አዛውንት እንደ ደካማ በኒ እስራኤል ሴት እንኳን መሆን ተሳናችኋል ነው ብትመኙ ዱንያን ነው ብታልሙ ይሄንን ህልም ነው የሆነ ቦታ መድረስ የሆነ ህንጻ ላይ መንጠልጠል የሆነ ነገር የሆነ ቆርቆሮ መያዝ በቃ ይሄ እናንተ የቱን ህይወት ግባችሁ ከፍ ማለት አትችሉም የተሻለ ነገር አታስቡ እቺ ሴት ለእናንተ ሞዴል ናት አሉ ረሱል ሰለላሁ ዐለይሂ ወሰለም መሆን ቢሳናችሁ እኮ ነው ያሉት ረሱላህ ደግሞ መሆን ባትችሉ እቺ ሴት መሆን ያቀታችኋል እቺ አሮጊት መሆን ይሳናችኋል አሉ ረሱል ሰለላሁ ዐለይሂ ወሰለም የኛ ህልም ምንድነው እኛ የምንመኘው ምንድነው ምንን መሆን ነው የምንሻው ዱንያ ላይ ስለምንድነው የምንለፋው ስለምንድነው ዋጋ ቆርጠን የምንሄደው ይሄን ያክል ብዙ ነገሮችን ያጣነው በርስ ግንኙነታችን ላይ ብዙ ነገር እየተፈጠረ ያለው በምንድነው በዱንያ ደሙሚን ሐላፊነት እንዳለበት ሰው ብዙ ነገር ነገጧት የሚከጀንበት ሰው በዚህ አቋም ላይ መኖር ይገባዋል ይሄ አካል በዚህ አቋም ላይ ያለ ሰው ለሀገር ተስፋ ይሆናል ማህበረሰብን ይለውጣል ዲኑን ይጠቅማል ኡማውን ያስተካክላል ፈታኝ ከባድ ጉዳይ ነው አخوات ወንድሞቼ በአጠቃላይ ሁላችን ስለውጥን እናስብ ለውጥን ስናስብ መነሻ ላይ እንደገለጽኩት የመጀመሪያው ስራ አንድነታችንን እናጠናክር በመሃል ያሉት ልዩነቶቻችንን ወደ ጎን እየተውናቸው ለትልልቅ ጉዳይ እንነሳ ትልልቅ ጉዳይ ላይ አሊ ኢብኑ አቡ ጣሊብ እና ሰይድና ሙአዊያ ኢብኑ አቡ ሱፊያን ሲዋጉ
ወንድማማቾች ናቸው ሙስሊም ለሙስሊም ነው የዛ ሰዓት ያንን ፍርሳ ለመጠቀም ጠላቶች በወቅቱ የነበሩት ትልቅ የሚባሉት ኃይሎች አልይ ላይ መልእክት ላኩ አልይ አንተ እንደሆንክ ባለ ሐቅ እናውቃለን ኸሊፋነት የሚገባ አንተ እንደሆን እናውቃለን ሙአዊያ ባንተ ላይ ድንበር አልፏል ይሄንን ሰው ማጥፋት አለብህ የምትፈልገው ጦርና መሳሪያ እንርዳሃምት አሊ ኢብኑ አቡ ጣሊብ መልስ መለሰላቸው እናንተ የምድር ውሾች ወንድምና ወንድም የተለያየ ነው በዚህ ጉዳይ ላይ መልሳችሁ እጃችሁን እናስገባለን ብትሉ ምን አደርጋለሁ አላቸው መጀመሪያው መዲና መጨረሻው ፋርስ የሆነ ጦር ልክላችኋለሁ አላቸው የኛን ልዩነት እንደሌላ ጥፋት አትጠቀሙበት በእኛ መካከል የተፈጠረውን ክፍተት ሌሎች እንዲገቡ በርድሉን አትስጡት የሐሳብ ልዩነቶቻችንን እንነጋገር እንቀራረብ መቼም ሰው ሊጣላ ሰው ሊለያይ ይችላል ሰው የሰው ባህል ነው በቃ ሱሐቦቹም ተጋድለዋል አይደል ከነብዩ ሰለላሁ ዐለይሂ ወሰለም ጀርባ ሆነው ተለያይተዋል እኮ ግን ያ መለያየት ያ ሐሳብ ልዩነት ወንድማማችነትን አላጠፋም ያ በመሐከል የነበረ ክፍተት እኹዋን አልናደም ዛሬ ሲና ትንሽ ትልቁ ነገር ወንድማማችነትን አራርቆ ዝምድናን ቆርጦ የእኹዋን ሐቅ አጥፍቶ በመሐከላችን እየተስተዋለ ያለው ነገር ብዙ መስራት የምንችለው አቅም ያለን ሰዎች ደክመን ራሳችንን መሆን አልቻልንም ቅድም እንዳልኳችሁ ትንሽ ነገር ላይ እንድንቆም እንገደዳለን አቅማችን ብዙ የሆነ በትንሽ ነገር ላይ እንድንረካ እንገደዳለን መስራት እንችላለን አቅምም አለን ይሄን ስሜት ነው ማዳበር ያለብን ይሄን ነገር ነው መለወጥ ያለብን ለዚህ ሲባል ሁላችንም አንድነታችንን እናጠናክር ከነፍስያ ጣጣ እንውጣ ለውጥን እናስብ የኛ ሚና ምንድነው ብለን እንፈልግ የቤት ስራ እናድርገው በቀጣይ ፕሮግራማችን ላይ ኢንሻአላህ እንግዲህ መነሳት ያለበትንም ማውራት ያለብንንም መሰረታዊ ጉዳዮች እናነሳለን እንግዲህ መድረኩን የሚመሩት ሰዎች ወደ እነሱ መልሳለሁ እኔ በተናገርኩት እናንተ በሰማችሁት አላህ እንግዲህ ምን ተቀምበት ሰዎች አላህ ያድርገን ያው ትናንትም ዛሬም እንዳልኩት እዚህ መድረክ ላይ መተን አዲስ ነገር አናወራ አዲስ ነገር ማውራት አንችልም የተባለው የተወራው ነገር ከማስታወሱ እኛም ወቀቷ ጠፋብንም ኢንፎርሜሽኑን አላጣንም የኢንፎርሜሽን እጥረት የለብንም ያጣነው ስራ ነው የጠፋብን ተግባር ነው ወደሱ ላይ ትኩረት እንድናደርግ ነው አደራምነው እነዚህ መድረኮች ደግሞ ራሳችንን መፈተሻ መገናኛዎቻችን የበለጠ ለተሻለ ስራ ራሳችንን ማዘጋጃ እጅ ለእጅ ተያይዘን አንድነታችንን አጠናክረን ያቅማችንን ሰርተን ለማለፍ ጥረት እንድናደርግ እድል የሚፈጥሩ ናቸው ሰው ብቻውን ሆኖ መስራት የማይችላቸው በወንድሞቹና በእህቶቹ የተሻለ ስራ መስራት ይችላል ከፍ እንበል ዛሬ ሀገር ዓለም ተጨባጭ ያለበትን ሁኔታ እንፈትሽ ምን ላይ ነን ያለነው ወዴት ነው ዓለም እየሄደች ያለችው ሀገራችን ላይ ብዙ ነገር ያስፈልጋል የዱዓ ወቅት ነው የምናለቅስበት ጊዜ ነው ሚናችንን በትክክል እናስተካክል ብዙ ነገሮች በቅጽበት በደቂቃ በሰዓት እየተራወጡ ነው ወዴት እየሄደን ያለው ሀገር ምንድነው ሊፈጠር የሚችለው እኔ እናንተ የቀጣይ ጣፋንታችን የሚወሰንበት ቦታ ነው ሀገራችን ኢትዮጵያ ናት እንደ ዜጋ ብዙ ነገር ያሳስባል ብዙ ነገር ያስጨንቃል የኛ ሚና ደግሞ ወሳኝ ነው በዚህ ሰዓት ላይ ኃላፊነትን መወጣት ግዴታ ላይ መገኘት ያቅማችንና የምንችለውን መስራት አሻራችንን በኸይር ማሳለፍ የእያንዳንዱ ኃላፊነት ነው ኡማ እናልቅስ ቀደም እንዳልኳችሁ ይሄ የእርስ በርስ መተጋገዙ ስሜት ኦሮሞ ማህበረሰብ ላይ ዛሬ የደረሰው ሶማሌና ኦሮሞዎች ተዋክተው ወይም ተገዳድለው ተለያይተው ወንድማማቾች ተጣልተው አደጋ ደርሷል ሰዎች ተፈናቅለዋል ንብረት ጠፍቷል ህይወት ጠፍቷል የሁለቱም ጥፋት የኛ ጥፋት ነው የሁለቱም ህመም የኛ ህመም ነው እንደ ሰውነት እንደ ሙስሊምነት እንደ ወንድምነት ከተበዳይገው መቆም ኃላፊነት ግዴታ ነው ያቅማችንን ልንረዳ ከችግራቸው ልንቆም አለን ማለት ወሳኝ ጊዜው ላይ ነን ያለነውና እንርዳ ዛሬ የተፈናቀሉ ሰዎች ቤት ሊሰሩ ይፈልጋሉ እናግዛቸው የሆነች ነገር እናበርከትላቸው አንድ ቤት 30 ሺህ ብር 50 ሺህ ብር ነው ለመስራት የሚፈልገው የሆነ ኃላፊነት እንወስድና የሆነ ነገር እንስራ የሚበሉት ያጡ ሰዎች አሉ እናብላቸው የሚለብሱት ያጡ አሉ እናልብሳቸው እንደ ሙስሊም እኔ ያለው ብሎ የሚቆም ሰው መኖር መቻል አለበት ጥፋት ሲጠፋ ያን ጥፋት ለመታደግኛ ካልቆምን እኛ የለውጥ አራማጅነታችን ለኡማ ተስፋነታችን የዚህ ማህበረሰብ መልካም ሞዴል አድርጎ አላህ ያፈጠረው ህዝቦች መሆናችን ምንድነው ማሳያው የሚሆነው የለንም ማለት ነው ካለመኖራችን ከመኖራችን አለመኖራችን ጎልቶ እየተስተዋለ ነውና ይሄን ነገር መለወጥ እጅ ለእጅ ተያይዘን ከልዩነት በአንድነት ጠንክረን ስራ ለመስራት መዘጋጀት የሁላችንም ኃላፊነት ነው አላህ የተግባር ሰዎች ያድርገን ስራን ሰርተው በስራቸው አላህ የሚቀበላቸው በእخلاص አላህ ጋር የሚቀርቡ ኢንሻአላህ በንጹህ ስሜት እዚህ ቦታ ላይ ሁላችንም አውፍ ተባብለን ውስጣችንን ለአላህ ብለን ትተን አላህ ቀጣይ ነገር ሌላ ነው
ዛሬ አድረን ነገን የምንነሳ ማንኛችን እንደሆነ አናውቀው ህይወት ሞት መቼ እንደሚመጣም አናውቀውምና ለአላህ ብለን አውፍ እንባባል ከስሜት እንውጣ በልዩነታችን ተከባብረን ምናልባት ተቀራርበን ለተሻለ ስራና ኡማን ለመኻደም እንድንነሳ ነው አደራ ምለው አላህ እንግዲህ ይሄንን ልባቸውን ከሚያጸዳላቸው በአፉታ በይቅርታ መኖር ከሚችሉ ሰዎች ለዲናቸው ኡማቸው ከሚጨነቁ ሰዎች አላህ ያድርገን ጨርሻለሁ እንግዲህ የምትሉ ነገር ካለ ከናንተ ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ ጀዛኩሙላህ ኸይር ኡስታዝ አቡበከር ኢንሻአላህ እዚህ ትቆያለህ በመቀጠል በዚህ 10 አመት ውስጥ ቢላልን በመደገፍ ቢላልን ሲተባበሩ ለነበሩ ወጣቶች አዛውንቶች ሴቶች የቢላል አመራሮች ሰርቲፊኬት ስላዘጋጁልን በኡስታዝ አቡበከር እንዲሰጥ ስለተባለ ኢንሻአላህ አሁን ከዚሁ ሳይወርድ ሰርቲፊኬት ይሰጥልናል በመጀመሪያ ይህን አዳራሽ በየአመቱ ሪዘርቭ ያደረገልን እየተባበረን በልዩ ቅናሽ ለሚያስተናግደን የሙስሊም ሴቶች ሙስሊም ማህበር ተወካይ ሚስተር ከርሙስ ይሰማል